አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድና የተከበራችሁ የፖዚቲቭ ቻናል ቤተሰቦች ከኛ ጋር ሁሉ ሰላም ነው አልሐምዱሊላህ። በቅድሚያ ለቻናል አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ በማድረግ ቻናሌን ተቀላቀሉኝ። እንዲሁም የምለቃቸው ቪዲዮዎች ከተመቻችሁ ላይክ፣ ሼር በማድረግ ለዘመድ ለጓደኛ ለቤተሰብ አስተላልፉላቸው። ለበለጠ መረጃ ስልክ ቁጥር ከታች አስቀምጥላችኋለሁ። በቴሌግራም በዋትሳፕ በኢሞ እንዲሁም በውስጥ መስመር ልታናግሩኝ ትችላላችሁ። አድራሻዬ ወሎ ኮምቦልቻ ነው ያለሁት። የትም ቦታ ሆናችሁ እዘዙኝ፣ ባላችሁበት እናደርሳለን። ከነዚህም በተጨማሪ የምትፈልጓቸው ማንኛውንም አይነት እቃዎች የቤት እቃ ሊሆን ይችላል፣ የፈርኒቸር እቃ፣ ኤሌክትሮኒክስ እንዲሁም አረቢያ መጅሊስ የተለያዩ ነገሮችን ማንኛውንም ነገሮች ማዘዝ ትችላላችሁ። በታማኝነት እናደርሳለን። እንግዲህ አሁን ይህን ቪዲዮ ስቀርጽላችሁ ከሌሊቱ 6 ሰዓት ተኩል ሆኗል። ያው ሙያዬን ለመስራትም ሆነ ቪዲዮ ለመስራት ወይም ለመስፋት አይመቸኝም። ያው ልጅም ስላለኝ አጋዥም የለኝም እና ያው እሱ ሲተኛ አዳር ነው የምሰፋው። እና በዚሁ አጋጣሚ ደግሞ ያው ደንበኞቼ የሚያዙኝን እቃ በፎቶ ሳላሳይ መላክ ስለማልችል የግዴታ ፎቶ ማንሳት ስላለብኝ እዚህ ጋር እንግዲህ አንድ ፍራሽ እና 3 ትራስ ብቻ ነው የፈረሽኩት ማለት ነው። እዚህ ጋር ካስታወቃችሁ እንግዲህ ይሄው ከጎን ገና አልተገለባበጠም ራሱ የትራስ ልብስ 12 የትራስ ልብስ እና 4 የፍራሽ ልብስ ነው ያለው ማለት ነው። እና ያው ሙሉ ጨራርሻለሁ። ይሄ እቃ ነገ ወደ ጉጉፍቱ ነው የሚሄደው፣ በደሴ መስመር ማለት ነው። ወደ ጉጉፍቱ ነው የሚሄደው። እዚህ ጋር ብሉብላክ ነው፣ በጣም ነው የሚያምረው። እንግዲህ ካሜራውን ፍክት ያለ ነው፣ በደንብ ያስታውቃችኋል ብዬ አስባለሁኝ። ጥቁር ከመሰላችሁ ግን ያው ሌሊት አካባቢ ስለሆነ የቀረጽኩት መብራት መሰለኝ የቀየረው። ብሉብላክ ነው፣ በጣም ነው የሚያምረው። እዚህ ጋር በነጭ ዘርፍ ነው የሰራሁት፣ በጣም ፍክት አድርጎታል። ቆንጆ ነው በጣም። ያው ነጭ ዘርፍ በእርግጥ ቆሻሻ ብዙ አይችልም፣ ግን በጣም የሚያምረው ሲቀጥል ደግሞ ማች የሚያደርግ ደግሞ በነጭ ዘርፍ ነው። ይሄ አበባው ነጭ ነጭ ስለሆነ ማለት ነው። እና እዚህ ጋር እንደምታዩት አሁን ላይ እቃ ያው በጣም ጨምሯል ታውቃላችሁ። ሲቀጥል ደግሞ እኔ ስራዬን የምታውቁት ታውቁታላችሁ። ከፎቶ በላይ ጥርት ያለና ቆንጆ እቃ ነው የምሰራው። አንድ ትራስ ልብስ 700 ብር፣ አንድ የፍራሽ ልብስ አሁን እዚህ ጋር ፎቶ ላይ የምታዩት ዘርፍ አለው፣ ከታች ገበርና ዚፕ አለው 2400 ብር። ጫፍ ጫፍ ላይ ጎማ ኖሮት መካከል ላይ በማሰሪያ የሚታሰረው ከሆነ አንድ የፍራሽ ልብስ 1800 ብር። ከዛ አንድ የቤቢ ልብስ 350፣ አንድ ተካያ ከነ ቦንድዱ 2400 ብር። የቡና ሱፍራ 1800 ብር፣ የምግብ ሱፍራ 2300 ብር። ይህን ይመስላል ዋጋው። ያው ከዚህ ከፎቶ በላይ ደግሞ ጽድት ያለ እቃ እና ቆንጆ እቃ ሁሉም ኦሪጅናል የሆነ እቃ ሰርቼ እንደማቀርብ አብዛኞቻችሁ ታውቁታላችሁ መቼም እዚህ ላይ ያላችሁ ደንበኞቼ ያሰራችሁኝ ስለሆናችሁ ማለት ነው። እና እንግዲህ ከዚህም በላይ ከእናንተም በላይ ደግሞ ለዚያ ሰው ተደራሽ እንዲሆን ለዘመድ ለጓደኛ ለቤተሰብ ሼር አድርጉላቸው። የሚፈልግ ጓደኛም ዘመድም ካለ እንግዲህ ይህን ቪዲዮ ሼር አድርጉላቸው እና እኔ ጋር በታማኝነትና ቃሌን አክብሬ ቆንጆ እቃ እሰራላቸዋለሁኝ ማለት ነው። ያው እዚህ ጋር እንግዲህ ይሄም እዚህ ጋር ያው የሰው ትዕዛዝ ነው። በእርግጥ እዚህ ፊት ለፊት ላይ የምታዩት ያልተጨራረሰ ቢሆንም የሰዎች ትዕዛዝ ነው። ያው ትንሽ ትንሽ እያልኩኝ ነው የምጨራርሰው። እንግዲህ ትዕዛዝ በምታዙኝ ሰዓት ደግሞ ካልኳችሁ ጊዜ ትንሽ ማሳልፍባችሁ ከሆነ ያው ተረዱኝ። እንደነገርኳችሁ ልጄ ገና አመት ከ5 ወር አካባቢ ነው። ያው የሚይዝልኝም የለም በስራ ሰዓት ስለሚያስቸግረኝ እሱ ሲተኛልኝ ነው። አሁን ራሱ ድምፄን ቀንሼ ነው ቪዲዮ እየሰራሁ ያለሁት እንዳይነሳብኝ ብዬ። እና እንግዲህ ይሄን ያክል ካያችሁት ይሄን ያክል ካወራሁኝ ይበቃል። የዛሬውን ቪዲዮ እንደምትወዱት እርግጠኛ ነኝ። ከወደዳችሁት ላይክ አድርጉት። እንዲሁም ለዘመድ ለጓደኛ ለቤተሰብ ይጠቅማል ብላችሁ ካሰባችሁ ሼር አድርጉላቸው። ለበለጠ መረጃ ከታች ስልክ ቁጥር አስቀምጥላችኋለሁኝ። በቴሌግራም በዋትሳፕ በኢሞ እንዲሁም በውስጥ መስመር ልታናግሩኝ ትችላላችሁ። አድራሻዬ ወሎ ኮምቦልቻ ነው ያለሁት። ኢንሻአላህ እንግዲህ ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።